ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። ደብረ ማርቆስ ዩኒቨርሲቲ። ሰላም የታሪክ ድምጽ ቤተሰቦቼ፣ ዛሬ በኢትዮጵያ ከሚገኙ ታዋቂ ከፍተኛ ትምህርት ተቋማት አንዱ ስለሆነው የደብረ ማርቆስ ዩኒቨርሲቲ ታሪክና እድገት እንመለከታለን። ይህ ተቋም ከተመሰረተበት ጊዜ ጀምሮ በሺዎች የሚቆጠሩ ተማሪዎችን በማስተማር ለሀገሪቱ ልማት ከፍተኛ አስተዋጽኦ አድርጓል። ደብረ ማርቆስ በአማራ ክልል በምስራቅ ጎጃም ዞን ውስጥ የምትገኝ ታሪካዊ ከተማ ናት። ለብዙ ዓመታት የንግድ የባህልና የአስተዳደር ማዕከል ሆና ቆይታለች። ከ1990ዎቹ መጨረሻ ጀምሮ በኢትዮጵያ የከፍተኛ ትምህርት ፍላጎት በፍጥነት እየጨመረ መጣ። በዚህ ምክንያት አዳዲስ ዩኒቨርሲቲ የመክፈት እቅድ አዘጋጀ። ደብረ ማርቆስ ዩኒቨርሲቲ በ2006 ወይም እንደ አውሮፓውያን አቆጣጠር በ2013-14 በይፋ ተጀመረ። መንግስት በሀገሪቱ የከፍተኛ ትምህርት ሽፋንን ለማስፋፋት በወሰደው ፖሊሲ መሰረት ተቋቋመ። በመጀመሪያው ዓመት ጥቂት ኮሌጆችና መምህራን ብቻ ነበሩት። ነገር ግን የአካባቢው ህዝብና የመንግስት በሰጡት ድጋፍ ፈጣን እድገት አሳየ። የመጀመሪያዎቹ ፋሲሊቲዎች ተፈጥሯዊ ሳይንስ፣ በቢዝነስ ኢኮኖሚክስና በማህበራዊ ሳይንስ፣ ጤና ሳይንስ፣ እርሻና ተዛማጅ ዘርፎች። እነዚህ ኮሌጆች ለክልልና ለሀገሪቱ የሰው ኃይል ለማቅረብ ታላቅ ሚና ተጫውተዋል። ዩኒቨርሲቲው በተመሰረተ ጊዜ ጥቂት ህንጻዎች ብቻ ነበሩት። በኋላ ግን የመማሪያ ክፍሎች፣ ላብራቶሪዎች፣ ቤተ መጻሕፍትና የተማሪዎች መኖሪያ፣ የስፖርት ማዕከላት በተከታታይ ተገንብተዋል። ደብረ ማርቆስ ዩኒቨርሲቲ በትምህርት ብቻ ሳይሆን በምርምርም ይታወቃል። ግብርና፣ አካባቢ ጥበቃ፣ ጤና፣ ቴክኖሎጂ፣ የውሃ ሀብት ዩኒቨርሲቲው በብዙ መንገዶች ለማህበረሰቡ ይረዳል። የጤና ዘመቻ፣ የግብርና ስልጠናና የንግድ ምክክር፣ ይህም ተቋሙን ከተማሪዎች ብቻም ሳይሆን ከህዝቡ ጋር በቀጥታ የሚያገናኝ አድርጎታል። ደብረ ማርቆስ ዩኒቨርሲቲ በአጭር ጊዜ ውስጥ ከአዲስ ተቋም ወደ ታዋቂነት ትምህርት ማዕከል ተቀይሯል። ደብረ ማርቆስ ዩኒቨርሲቲ ከተመሰረተ በኋላ በፍጥነት እያደገ መጣ። ነገር ግን የዩኒቨርሲቲው ታሪክ በህንጻዎችና በክፍሎች ብቻ አይደለም። ከዚህ ጀርባ የሺዎች ተማሪዎች ህይወት፣ ህልውናና ትጋት ተደብቆ ይገኛል። በየዓመቱ ከተለያዩ የኢትዮጵያ ክፍሎች የሚመጡ ወጣቶች የከፍተኛ ትምህርት ጉዟቸውን እዚህ ይጀምራሉ። ለብዙዎቹ ከቤተሰብ ርቀው ለመጀመሪያ ጊዜ የሚኖሩበትም ቦታ ነው። በካምፓስ ውስጥ የተማሪዎች ህይወት በትምህርት ብቻም አይገደብም። በስፖርት፣ በስነ ጽሑፍ፣ በሙዚቃ፣ በድራማና በተለያዩ የማህበራዊ እንቅስቃሴዎች ውስጥ ይሳተፋሉ። እነዚህ ተሳትፎዎች ተማሪዎች የመሪነት ችሎታቸውን እንዲያዳብሩ ይረዳቸዋል። የካምፓስ ህይወት በማለዳ ተማሪዎች ወደ ክፍል ሲገቡ፣ ቤተ መጻሕፍት ሲያጠኑ፣ በላብራቶሪ ሲሰሩ ወይም በስፖርት ሜዳ ሲወዳደሩ የሚታየው እንቅስቃሴ ዩኒቨርሲቲውን ህያው ያደርገዋል። በዚህ አጋጣሚ የተፈጠሩ ጓደኝነቶች ለዘመናት የሚቆዩም ናቸው። ብዙ ምሩቃን ከተመረቁም በኋላ እንኳን የካምፓስ ትዝታቸውን በኩራት ያስታውሳሉ። እንደ ማንኛውም ተቋም ደብረ ማርቆስ ዩኒቨርሲቲ ብዙ ፈተናዎችን አልፏል። የበጀት ውስንነት፣ የትምህርት ቁሳቁስ እጥረትና የቴክኖሎጂ ችግሮችና ሌሎች ተግዳሮቶችም ነበሩ። ነገር ግን በአስተዳደሩ መምህራንና በተማሪዎች ጥረት መሰረት እነዚህን ችግሮች በደረጃ ለመቀነስ ተሞክሯል። የወደፊት ራዕይ ዛሬ ላይ ደብረ ማርቆስ ዩኒቨርሲቲ የተሻለ የምርምር ማዕከል ለመሆን እየሰራ ነው። የዓለም አቀፍ ትብብርን ማስፋፋት፣ የቴክኖሎጂ አቅሙን ማሳደግና የተሻለ የትምህርት ጥራት ለማቅረብ ጥረት እያደረገ ይገኛል። ከትንሽ ጀምሮ የተነሳው ደብረ ማርቆስ ዩኒቨርሲቲ ዛሬ ለሺዎች ወጣቶች የእውቀት ቤትም ሆኗል። በትምህርት በምርምርና በማህበረሰብ አገልግሎት ለኢትዮጵያ የሚያበረክተው አስተዋጽኦ ቀጣይነት ያለውም ነው። ዩኒቨርሲቲዎች ህንጻዎች አይደሉም፣ የህዝብ ህልምና የወደፊት ተስፋም ናቸው። ደብረ ማርቆስ ዩኒቨርሲቲም ይህንን እውነት በተግባር ያሳያል። ውድ የታሪክ ድምጽ አድማጮቼ፣ የዛሬው ዝግጅት እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት፣ ደህና ሁኑ።